ሰላም እንዴት ናችሁ የኔ ድንብላሎች? መቼስ ስብስብ በብላችሁ እንደምትጠብቁኝ ተስፋ አደርጋለሁ። እኔም ለወሬ ለማውራት ስብስብ ብዬ ነው ተነፋፍቀን የምንጠባበቀው። ለማንኛውም ግን ብዙ የምንነካቸው ነገሮች አሉ። እኔ በተነካው ዙሪያ ስለ ራሴ ቀንጨብ አጠር አድርጌ መልሳለሁ። ስለ ብዙ ሰዎች ደግሞ ስለተነሱት ደግሞ እንቀጥላለን። ምንድነው የተባለው? ከዛ በፊት ግን ማለት ነው በደህና ጊዜ ያወራችሁትን ነገር ትዘረግፍ ያለሽ ምናምን እንዳትሉ። የምታወራውን ነገር ወደ ኋላ ተመልሳችሁ ይዩት። የኔና የሷ ጦርነት በኔና በሷ ማቆም ይቻል ነበረ። 6 ነው 7 ሰው ስም ነው ስትጠቅስ የነበረው ማለት ነው። በመጀመሪያ ደረጃ ስለኔ ቦይፍሬንድ ምንድነው ብለሽ የተናገርሽው? ጥቁር ነው የጠበሰችው ምናምን አልሽ። ያ ጥቁር ቢያንስ እኔ ቤት ነው ያለው። ሀበሻ የጠበሽው አንቺ ማለት ነው። ወይም ደግሞ የወለድሽለት ልጅ ቤት የለም። ልዩነታችን አየሽው? ሀበሻ ጠበስኩኝ ብለሽ ወይም ደግሞ አገባው ብለሽ በተጋባችሁ በስንተኛው ቀን የተፋታችሁት? አንቺ እኮ የገዛ አማቾችሽን እኮ የምታሚ ሰው ነሽ። አደባባይ ሊወጥተሽ። ልዩነታችን እሱ እኮ ነው። ጨዋ ወልዶ ጨዋ ያሳደገኝ። ጨዋ የወለደውማ የሰው ህይወት ውስጥ ጥልቅ እያለ እኮ አይገባም። የስንቱን አርቲስት ነው እተቻለሁ። ማንሽ አንቺ ተች ያደረገሽ? እኔ እኮ ማን ነው ተች ያደረጋት? ራስሽን አይተሽዋል? ስለ ራስሽ ታውቂያለሽ? ሆድሽን ከርስሽን ለመሙላት ብለሽ የስንቱን ህይወት እንትናን አገባች፣ እንትናን አሰራች፣ አሉባልታ ብቻ። ጨዋ ያሳደገው ሰው እንዲህ አይነት አይደለም። የጨዋ ልጆች እኮ እናውቃለን። ዩቲዩብ ሆኖብሽ እንጂ ባይሆንብሽ ኖሮ አፍሽን ልቅቅ ታደርጊው ነበር። ምን ኢንስታግራም ላይ ስንት ነገር ስትያል ነበር እንዴ? የድሮ ዩቲዩብሽ ይምጣ እንዴ? ስትቀደጅ አይደል እንዴ የምትይው? ሺሻ እያጨሽ አደባባይ ላይ ምናምን። ማንም ሰው ያጨሳል፣ ግን ራስሽን እንደ ጨዋ ስታይ ነው በጣም የሚገርመኝ። በፍቅረኛ ምናምን ባልሽው ነገር ልዩነታችን እሱ ነው። የኔ ቤት አለ፣ አንቺ ልጅ አስወልዶ ጥሎሽ ጠፍቷል። እሱ ነው ልዩነታችን። ሲቀጥል ደግሞ ሰውነት ብለሽ ልትሞች የደረሽው አድናቂ ነበርሽ፣ እንዳትረሽ። በአንድ ወቅት አድናቂ ነበርሽ። ቪዲዮ መለቀቅ ይቻላል። የቤታ ሰውነት ልትሞች ይደርሰሻል። መክሳት ቀላል ነገር ነው። በ2 ወር በ3 ወር ትቀንሻለሽ። ጆልጁስ ማስታወቂያ ላይ ያለችውን የምታቋት ከሆነ ወዲያው ነው በ2 ወር በ3 ወር ባልሞላ ውስጥ የከሳችው። ሆድሽን መቀነስ ነው። ጠላትሽ ሆድሽ ነው። አለቀ ደቀቅ። ይሄ ደግሞ አልቀየምሽ። ማንም ሰው እንደሚበላ ይበላል። ምንድነው ችግርሽ? አንቺ አበላል የሚባል ስርዓት የለሽ። ስርዓት ያለው በስርዓት ያደገ ሰው በስነ ስርዓት እንጀራ ቆርሶ ነው የሚበላው። ሰው ፊት እንኳን ለምትበየው ነገር ክብር የለሽም፣ ለህዝብ እንኳን ማለት ነው። ያ ህዝብ በዛ ምድር እየተራበ እንኳን አበላለሽ ራሱ በጣም ነው የሚያሳቅቀው፣ ያንን የደሃ ማህበረሰብ ማለት ነው። እና ጨዋነኝ ብለሽ ልትሞቺ ነው። ጨዋነትሽን ህዝብ ይንገርሽ። ህዝቡን ሊያጋሰስ እንዳለሽ እንደጠቀጠቅሽ መቼ ነው የራስሽን ህይወት የምትኖሪ መቼ ነው እንትን የምትይው ብሎ የሚናገርሽ ህዝቡ ነው። ሲቀጥል ደግሞ ጓደኞቿን እንዲህ ትላለች። እኔ ሲጀመር የሻዳይ ጓደኛ አይደለችም። እንግባባለን፣ እንጫወታለን። ራሷም ተናግራለች። የኔ ጓደኛ ኪዱ ነበረ። ተጣልተን እንኳን ወተን አልተወራረድንም። ተጣልተን እንኳን ስቶሪ ላይ አርጊያት አላውቅም። እሷም አርጋኝ አታውቅም። የሀገር ምድሩ የሚያውቀው ነው። ዛሬ አይታችኋል። ስናወራ እንኳን በክብር አውርተን የተለያየ ነው። ይሄ ነው ጓደኝነት። አንቺ እኮ አረሳውን መቼም መቅደስን ያማይ ሰው ነሽ። ደግሞ ክደትሽ፣ የውሸትሽ ብዛት። መቅደስን ያማችሁን ደግሞ ልንገራት። መቅደስን ላስታውሳት። እኔ ማሜ መቅደስ ሆነን ጌም ስንጫወት መቅደስ የምታስታውሺ ከሆነ ሰውነትሽን ተሰርተሻል እንዲህ መቅዲ ምናምን ብዬ የጠየቅኩሽ በምንድን ነው የተነሳ ነው? እቺው ሙሉ በጓ በነገረች ነው። ያው ቃል ለምድር ለሰማይ ፊት ለፊት ማለት ነው። ምንድን ነው ይሄ መቅደስ ምናምን ነገር ሰውነቷ ሲያምር ምናምን ነገር እንዴ በጣም ቀንሳለች ምናምን ብዬ ሳወራ እንደዚህ ምንድነው ቡና በምናምን እየጠጣች ነው ምናምን ብዬ ስናገር በይ ደግሞ ጉበትሽ እንዳታፈርሺ እነሱ እኮ ተሰርተው ነው ብላ አንቺን ተሰርታ ነው ብላ ነግራኛለች። አንድ ሁለተኛ በቅንድብሽ 3 ነገር ነው ስለ መቅደስ እንኳን የነገረችኝ። ሁለተኛ በቅንድብሽ ያኔን እናንቺ ይሄን ያክል እንኳን አንግባባም። በቅንድብሽ ስታሾፍ የነበረችው እሷ ናት፣ ስትሳለቅ የነበረችው። በሶስተኛ ነገር ደግሞ ማለት ነው በካናዳ ነው ምናምን ለመግባት ስትይ እሷ መግባት እንኳን ቢያቀታት ልጇን ድራ ለመግባት የምትፈልግ ሰው ናት ምናምን እያለች አምተናል። እኔ አልዋሽም። ያኔ ግን እኔ እና አንቺ አንተዋወቅም። ቃል ለምድር ለሰማይ። ሁሉንም ሰው ቆንጆ ካየች ወይ ሰውነቱ የሚያምር ካየ ተሰርቶ ነው ተቆራርጦ ነው። ይሄ ነው ሀሳቧ። እኔ ለምን ጭንቅላቷ ለምን እንዲህ እንደሆነ አላውቅም። ብትንቀሳቀስ እኮ
ዩቲዩብ የትም ብትሆን ዋክ እያደረገች ከልጇ ጋር ዋክ እያደረገች ምናምን የሆነ ምግቡን መጠን አርጋ ብትበላ እግዚአብሔር ምስክሬ ነው ወዲያው በ2 ወር መቀነስ ትችላለች። ግን ሁሉ ብርቁ ናት። ቤት ብርቁ፣ መኪና ብርቁ። በነገራችን ላይ ሰርተሽ አይደለም ያመጣሽው ያንን ሁሉ ነገር ተምረሽበት አይደለም። ሰው አምተሽ ነው፣ ሰው ቦጭቀሽ ነው፣ የሰው ህይወት አበላሽተሽ ነው ይህንን ያመጣሽው ገንዘብ። ማንም ሰው ኢትዮጵያ ውስጥ ህሊና የሌለው ሰው ተነስቶ እንዳንቺ ቢያደርግ መስራት ይችላል። ኢትዮጵያ ውስጥ ስንት ቆጃንጆች አሉ። የቀይ አምላክ ይዞች ነው እንጂ አንቺን ስንት ቆጃንጆች አሉ መስራት የሚችሉበት እድል ቢያገኙ ይህንን አንቺ የምታደርጊውን ነገር አድርጎ መለወጥ ይቻላል። ምንም ትልቅ ነገር እኔ አሜሪካ ብመጣ እንደ ትልቅ ነገር ብትመጭ ምን እዚህ ቁጭ ብለሽ ሽንት ቤት ነው በየንትን ውስጥ የምታጥቢው ልክ እንደ ትል ለመለወጥ እና ላይክ የሰውን ስብዕና ለማውረድ ትሯሯጫለች። ጨዋ ደግሞ ጨዋ ወልዶ ጨዋ ያሳደገኝ ነኝ የምትለው ታሪክ ለማወቅ ቱርክ ተመሰክራለች። ላስታውስሽ እንዴ ታሪኩ ልብስ እንትን የሚለው የሚያሻሽጠው ስለሱ እናውራ። ስለ አንቺ ታሪክ ገና ቀጥላለሁ። ስለሱ ላወራሹ መልስ ግን ነግርሻለሁ። ሲቀጥል ስለ ምንድነው ስለ ኤልሻዳይና ስለ ኪዱ ያልሽኝን እነግራለሁ። ምኗን ጎዳው አለ። ሲጀምር እኔ ስለ ኪዱ ምንም ነግርሽ ነገር የለም። ከነገርኩሽም ደግ አደረኩ እንኳን ነገርኩሽ ነው የምልሽ። ስለ ኤልሻዳይም ላልሽው ነገር እኔን አትጎጂኝም። እንደው ነግሬሽ እንኳን ቢባል አወራለሁ። እኔን ፍሩኝ የምትይው ማነሽ አንቺ? እኔ ቤታ ባለቤቷ አልነገርኩም አላልኩም ካልኩ ምንም የምታመጪው ነገር የለም። ግን አብረሽ በልተሻት ጠጥተሻት እኔን ፍሩኝ። አየሽ እንዲህ አይነት ሰው ነሽ አንቺ። የበላሁትን የጠጣሁትን እንኳን አላስቀይምም አልናገርም ትያለሽ። ግን እኔን ፍሩኝ ብለሽ ደግሞ ልታስፈራሪ ትፈልጊያለሽ፣ ትሞክሪያለሽ። በጣም ነው የገረምሽ። እኔ ስለ እንትና ብታወሪ ችግር የለብኝም። ስለ ኤልሻዳይ እንዲህ ብላሻለ ቤት አይደለም ታንቃ ብትሞትም እኔ ምንም ችግር የለብኝም። ምንም አይመስለኝ። ጓደኛ አይደለች ምን ያደለኝ። ግን ለራስሽ ግን ለህሊናሽ ግን ያልተባለ ወሬ አውርተሽ የሰውን ህይወት ለማበላሸት መሯሯጥ ስራሽ ነው ነው የምልሽ። ገንዘብሽ ነው ነው የምልሽ። ለገንዘብ ትታነቂያለሽ አንቺ። የማትሆኚው ነገር የለም፣ የማታደርጊው ነገር የለም። ደግሞ ሰው ይቀናብኛል እንዲህ ይልብኛል። እኔ በአንቺ ክርስቶስን ትዝም ቅርም ብለሽኝ አታቂም። እንኳን ልቀናብሽ ቀርቶ ትዝም ቅርም ብለሽኝ አታቂ። ትዝም ቅርም ብለሽኝ አታቂ። ስለ ሰው ነው እድሜ ልክሽን ስታሚ ስታወሪ ስጠቀጥቂ የምትዩ። እኔ በህይወት ዘመኔ ስለ ቤተሰብ የሚያማሰው አጋጥሞኝ አያውቅም። ስለ ባልሽ ቤተሰቦች ታሚያለሽ፣ በትዳርሽ ደስተኛ አይደለሽም። ስለ ሰው ትዳር ታወሪያለሽ። ትዳርሽን እንደማስተካከል ልጅሽን ከአባቷ ጋር እንደማቀራረብ አንድ ላይ እንደመኖር የህፃንን ጊዜዋ እንደማሳለፍ ቁጭ ብለሽ ታሚያለሽ። ደግሞ ቤታ ተሳዳቢና ልጅ ትሳደባለች። ያኔ አታስቢም ነበረ? ምን ነው ዛሬ ስንጣላ ጠብቀሽ ቤታ ልጅ ትሳደባለች። ስለዛ ያኔ አታስቢም ነበር? ምን ነው ዛሬ ሮጠሽ ደርሶ ለልጅ ሀሳብ ይሆንሽ? እውነተኛ ሰው ብትሆኝ ይቺ እኮ ልጅ ተሳዳቢ ናት ብለሽ መተው ትቺ ነበር። አስመሳይ ስለሆንሽ ነው። ሲቀጥል ደግሞ የልጅ የሚያዝንም ልብ ያለሽ አይመስለኝም። ሆዴን እኮ ያረግሽው የታወቀ ነው። የሆነች ምንም ያላረገችን ሴት አምጥተሽ ልጇ በሽተኛ ነው ምናምን ብለሽ የፖስተሽው የተናገርሽው አንቺ ነሽ። ምንም የማታውቀውን ሴት ማለት ነው። ለአንቺ ሆድሽ ነው ጠላትሽ። ሰው ይቀናብኛል፣ ሰው ጠላቴ ነው አትበይ። ሆድሽ ነው ጠላትሽ። ሆድሽን ቀንሺ፣ ከዛ በኋላ አለቀ። ራስሽን እንደ ትልቅ ነገር ነው አይተሽ የምታደርጊው።